ሰላም እንዴት ናችሁ? ክፍል ሁለትን ይዤ መጥቻለሁ። ሙያ ባለፈው ክፍል አንድ እንዳየነው ዛሬ ደግሞ ክፍል ሁለትን እንቀጥላለን ማለት ነው። 14ቱን ባለፈው አይተናል። ዛሬ ደግሞ የቀሩትን እናያቸዋለን። ስለዚህ ከደልደላ እንነሳለን። ደልደላ ለወንድ ሲሆን ደልደላ እንላለን። ያ ማለት ነጋዴ ነው። ለሴት ሲሆን ግን ደለልቱ እንላለን። ነጋዴ ማለት ነው ሁለቱም። ኮንኮላቺሳ ማለት አሽከርካሪ ማለት ነው። ኬሱሜሳ ለወንድ ሲሆን ኬሱሜሳ ማለት አስተናጋጅ ነው። ለሴት ሲሆን ደግሞ ኬሱሜሲቱ እሱም አስተናጋጅ ማለታችን ነው። ሆጄታ ህሬጋ የሂሳብ ሰራተኛ ማለታችን ነው። ኡፈተ ሆዱ ማለት ልብስ ስፌት ማለት ነው። ቆቴ ቡላ ካልን አርሶ አደር ማለታችን ነው። ጊፍቲ መና ማለት የቤት እመቤት ማለት ሲሆን ቁልቁሌሲቱ ካልን ጽዳት ሰራተኛ ማለታችን ነው። ቁልቁሌሲቱ የጽዳት ሰራተኛ ነው። ዋርዲያ ካልን ጥበቃ የጥበቃ ሰራተኛ ማለታችን ነው። ሆጀቱ መና ማለት የቤት ሰራተኛ ማለታችን ነው። ሆጀታ ዱንፋ ስንል ደግሞ የግል ሰራተኛ ማለታችን ነው። ሆጀታ ጉያ ስንል ደግሞ የቀን ሰራተኛ ማለታችን ሲሆን ቲክሴ ማለታችን ደግሞ እረኛ ማለት ነው ማለት ነው። ስለዚህ እነዚህ ካሉት ሙያዎች ያየናቸው እነዚህ ናቸው። ሌላ ነገርዬ ቀጣይ ደግሞ እመለሳለሁ። ስለዚህ ለአሁኑ ስላዳመጣችሁኝ አመሰግናለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንትን አትርሱ ለሌሎችም እንዲደርስና እንዲማሩበት ማለት ነው። በቀጣይ በሌላ እስክንገናኝ ሰላም ሁኑልኝ። አመሰግናለሁ።